ሰላም ጤና ይስጥልኝ። ዛሬ ያለሁት ዱቲ ሩም ውስጥ ነው። አዳር ነኝ። ኪዳነ ምሕረት ናት ዛሬ። እንግዲህ በባለፈው ዓመት ታስሬበት የነበረ ቀን እና የተፈታሁበት ቀን ነው። ቡናዬን ጨስ 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 እያደረኩት ነው። ማደሪያ ክፍላችን ዱቲ ማደሪያ ክፍላችን ውስጥ ከጓደኞቼ ጋር ጨስ 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 እንደዚህ በጣም ደስ ይላል። ግቢውን ቅቡጥ ነው ያደረገው ሽታው። ጨስ ጨስ ዳቧችንን ቆረስነ ከጓደኛዬ ጋር አብሮኝ ከታሰረው ጋራ ስለ ኪዳነ ምሕረት ስለ ኪዳነ ምሕረት ስለ ኪዳነ ምሕረት ስለ ኪዳነ ምሕረት እያልን ስለ ኪዳነ ምሕረት እያልን ለሁሎችም ራታችን ጭምር ስለነበረ ዳቧችንን አስቆረስነ። ስለ ኪዳነ ምሕረት እያልኩኝ ስለ ኪዳነ ምሕረት አብረውኝ ታስረው የነበሩ ልጆችም አብረው ነበሩ። ቅውጥ አድርገን ነው ያመሸነ። ጓደኛዬ ደግሞ ቡና ፈላች። ቡና ፍልታ እያስተናገደች ነው ያለ። በጣም ደስ የምትል ልጅ ናት። ሴርሞኒ ማዘጋጀት በጣም ውስጧ ነው። ደስ የምትለኝ ልጅ ናት። ይህ ሁላችንም ተቀምጠን ሰብሰብ ብለን በአንድ ላይ ቅውጥ አድርገን ነው ያመሸነው። በጣም ደስ የሚል ምሽት ነበረ። እናቴ ኪዳነ ምሕረት እንደዚህ ሰብስባ ሁላችንንም ለአመት ታድርሰን ብለን መጨረሻ ላይ ወደ የስራችን ገባን ማለት ነው። ደግሞ አድሬ ስወጣ ገጠመኝ አለኝ። ገጠመኝ እንደሚከተለው አወራችኋለሁ። ሰላም ዋሉ። ሰላም ጤና ይስጥልኝ። ዛሬ አንድ ገጠመኝ ልነግራችሁ ነው። ራሴን ገጠመኝ ነው የምነግራችሁ። ዛሬ ጠዋት ሆስፒታል አድሬ ኦፍ ስለነበርኩ ወጣሁኝና ቤቴ ሄጄ ቁርሴን በላሁኝና የተበላሸ ኤሌክትሮኒክስ እቃ ነበር። እንደዚህ በመሀል እጄ ይዤ እንደዚህ እየነጠርኩኝ፣ እኔ ባጃጅ ምናምን አልጠቀምም፣ በአስፓልቱ እየነጠርኩ በእግሬ ነው የሚጓዘው እና አደባባዩን አልፌ ወደ ኤሌክትሮኒክስ እቃ ጥገና የሚሰሩ ልጆች በመናኸሪያ አካባቢ ስለነበረ ወደ መናኸሪያው ታጥፌ እሄድኩ ነው እና አየኋት። ሱቁን አየሁትኝና እዛ መናኸሪያ አካባቢ ያሉ ኮንቴነር ሱቆች ጋር ነው ጥገና የሚሰሩ ልጆች ያሉና ወደዛ እየሄድኩ እያለ ፊት ለፊቴ ብዙ ሰዎች የቆሙ ነበሩ። መናኸሪያ አካባቢ ስለነበረ ደግሞ ወደዛ ወደዚህ ወደዛ ወደዚህ ወደዛ ወደዚህ የሚመላለስ ሰው ነበረ። ከዛ እየሄድኩኝ ሱቁን አየሁትኝና አነበብኩና ወደዛው ፊት ለፊቴ እየሄድኩ እያለ መስመሩ በጣም የተስተካከለ ነው፣ ኮብልስቶን ነው። ያነቀፈኝ ያንዳለጠኝ ምናምን ነገር ሳይኖር ጫማዬ የለበስኩት ጫማ ምቹ ነው። ዝም ብዬ ተገለበጥኩኝ። ከዛ እኔ ማድረግ የፈለግኩትኝ በጉልበቴ መሬት እንዳይነካ ነው። ኮብሉ እንዳይደቀኝ፣ ጉልበቴን ጠጠሩ እንዳይጎዳኝ በዚህ በእጄና በእግሬ ጣት መድሬ ለመቅረት ነው ስፍጨረጨር የነበረና ይሄ ነው ኳ ያለ መሬት ላይ የያዝኩት ኤሌክትሮኒክ እቃ መሬት ላይ እንደዚህ ሲያርፍ በእጄ ማለት ነው ኳ ሲል ሁሉም ወደ እኔ እየሮጡ ነበረ። ቦርጫቸው የማያሳትፋቸው እኔ ማንሳት የማይችሉት ሳይቀሩ ወደ እኔ እየሮጡ እየመጡ አይዞሽ 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 እያሉ ነው። ሁሎችም ሱቅ ውስጥ ያሉት ሁሉ እየወጡ ነበር እና አንዳንድ ልጆች እንደውም የኔ ፎሎወርስ መሰላችሁኝ ስፖርት ስለምትሰሪ ነው እንደዚህ የቀረሽ ጎበዝ ምናምን ብለው ወንበር ስበው አስቀመጡኝ እና እያዩኝ ነበር። የተጎዳሁት ምናምን እንትን የምል መስሏቸው እያዩኝ ነበር። ስፖርት ስለምሰራ ያው ተጠቅሜበታለሁኝ ያንን ነገር እና ምንም ነገር ስነሳ ራሱ ታነክሳለች ብለው እየጠበቁ ነበር። ምንም የነካኝ ነገር የለም እና በዚሁ ደግሞ አንድ ነገር ማለት የምፈልገው ብዙዎቻችን ስንወድቅ የምንፈራው የምንጎዳው ምናምን ነገር ሳይሆን ማን አየኝ አላየኝ ነው አይደለም። ብዙዎቻችን እንትን የምንል እሱ ነገር እኔ ጋ አይሰራም። ኮንቴንት ክሬተር ስትሆኑ አይደለም ስትወድቁ ያዩዋችሁን ቀርተው ይኸው ክሬት አድርጊ ስወድቅ ያላዩኝ ሁሉ መውደቄን እየተናገርኩኝ ነው። እና ይሄ ነበር ዛሬ ጠዋት የገጠመኝ። መልካም አዳር ይሁንላችሁ። ቻው